ሰላም ጤና ይስጥልኝ ውድ የታሪክ ማዕበል ቤተሰቦች፣ ዛሬ ወደ አንዲት አስገራሚ ከተማ እንጓዛለን። መኪና የሌለባት፣ ጎዳናዎቿ በውሃ የተሞሉና በታሪክ ድንቆች ያጌጠች ከተማ። ወደ ጣሊያኗ ቬንስ እንኳን በደህና መጣችሁ። ቬንስ የተገነባችው በ118 ትናንሽ ደሴቶች ላይ ነው። የሚገርመው ግን እነዚህ ሁሉ ግዙፍ ህንጻዎች የቆሙት በውሃ ውስጥ በተተከለ በሚሊዮን በሚቆጠሩ የእንጨት ምሰሶች ላይ ነው። እነዚህ እንጨቶች ዘመናት ሳይበሰብሱ ከተማውን ተሸክመው ቆይተዋል። እዚህ ከተማ መኪና የለም። በምትኩ ጋንዲል በሚባል ጀልባዎች በጠባብ ቦዮች መካከል እየተንሸራሸሩ የከተማውን ውበት መመልከት የተለመደ ነው። ነገር ግን ይህች ውብ ከተማ አንድ ትልቅ ችግር ተደቅኖባታል። በየዓመቱ በጥቂት ሴንቲሜትሮች ወደ ባህር ውስጥ እየሰመጠች ትገኛለች። ታዲያ ይህች የዓለም ድንቅ የሆነችው ከተማ ለቀጣዩ ትውልድ ትቆይ ይሆን? የታሪክ ተመራማሪዎችና መሐንዲሶች ይህንን ጥያቄ ለመመለስ ደፋ ቀና እያሉ ይገኛሉ። እናንተስ ምን ትላላችሁ? ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። አመሰግናለሁ።